ጉድ ነው። ይሄ ሁሉ ምንድን ነው? ይሄ ሁሉ ለእኔ ነው። አይሰራም አይሰራም ነው የምትሉኝ። ስለዚህ አሁን ደግሞ ዋትሳፕ መደዋወያው ሪከርድ ማድረጊያው ካሜራ ቪዲዮ መደዋወያ አይሰራም ለምትሉ በባለፈው ቪዲዮ ሰርቼ አይሰራም አላችሁ። ስለዚህ ይሄን ደግሞ እስከ መጨረሻው ቪዲዮን አይታችሁ እንደሚሰራ ተስፋ አረጋለሁ። 3-4 አማራጭ አለው። እነዛን 3-4 አማራጭ በስርዓት ቪዲዮን አይታችሁ በደንብ የሚጠይቃችሁን ፐርሚሽን ፍቃድ አለ። ካሜራ፣ ማይክራፎን እሱ ፍቃድ ይጠይቃችኋል። እሱን ሴቲንግ ውስጥ በመግባት አለው ትሉታላችሁ። ስለዚህ ቪዲዮን እስከ መጨረሻው ሳትከታተሉ ኮሜንት እንዳታስቀምጡ ማለት ነው። እስከ መጨረሻው ቪዲዮን ተከታተሉት። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ ፕሊዝ። ወደ ቪዲዮ እንሂድ። ሰላም ውድና የተከበራችሁ ወንድሞቼ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ያው መግቢያ ላይ ተናግሬያለሁ። እሱ ምንድነው ዋትሳፕ መደዋወያው አልሰራለ ካሜራው ማይክሮፎን የሚለውን ነው ዛሬ የማሳያችሁ ነው። ስለዚህ ለቤቴ አዲስ የሆናችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ ማለት ነው። ቪዲዮ ስለቅ ወደ እናንተ እንዲደርስ፣ እንዲሁም ጥያቄ ካላችሁ በኮሜንት አሳውቁኝ። ቪዲዮ ከተመቻችሁ ደግሞ ላይክ አድርጉልኝ። አሁን ወደ ቪዲዮ እንሄዳለን። የምናወራው ስለ ዋትሳፕ ነው። ዋትሳፕ አልሰራ ላላችሁ ከዚህ በፊት ቪዲዮ ሰርቼ ነበር። ያ ቪዲዮ ግን ጥያቄ ምንድነው አልሰራልኝ ያለ ነው የምትሉላችሁ። እስኪ ይሄኛውን ደግሞ እኔ ሞክሬው የሰራልኝ ነው ለእናንተ ማቀርብላችሁ። ይሄን ደግሞ ሞክሩት ማለት ነው። ቪዲዮውን ሳትሰላችሁ እስከ መጨረሻው ተመልከቱ ማለት ነው። ቀጥታውን ወደ ቪዲዮ እንሄዳለን። የመጀመሪያው ችግር ማለት ነው ዋትሳፕ እንዳይሰራ የሚሆነው ምንድነው? የኢንተርኔት ችግር ነው አንደኛው። መጀመሪያ ነገር ዋይፋያችሁን ማለት ነው ራውተሩን ልክ እንደሆነ አረጋግጡ። ዋይፋያችሁን አጥፍታችሁ አብሩት እንደገና ማለት ነው። የእሱ ችግር ሊሆን ይችላል። እንዲሁም ደግሞ ሞባይል ዳታ የምትጠቀሙ ከሆነ ደግሞ እንዲሁ ኔትወርካችሁ ፉል መሆኑን ቼክ አድርጉ ማለት ነው። በዳታ የምትጠቀሙ በዋይፋይ የምትጠቀሙ ይሄ ሮተራችሁን የዋይፋይ ራውተር እሱን አብርታችሁ በርቶ ከነበረ አጥፉት ማለት ነው። ይሄ ነው ራውተር የዳታው ይሄን አጥፉትና ከዛ ታበሩታላችሁ። በዳታ ከሆነ የምትጠቀሙ ነው ዳታ ሞባይል ዳታ አጥፉትና አብሩት። ኔትወርካችሁንም ቼክ አድርጉ። በዚህ ምክንያት ይሆናል መደዋወያው እምቢ ያላችሁ ማለት ነው። ከዛ ሌላኛው ደግሞ ፍቃድ አለው። ዋትሳፕ ዳውንሎድ አድርጋችሁ ስትጠቀሙ ከነበራችሁ ፍቃድ አለው። የማይክሮዌቭ የካሜራ እንዲሁም የሪከርድ ማለት ነው። ስለዚህ እሱን ፍቃዱን ማሟላት አለባችሁ። ፐርሚሽን ፍቃድ ሲጠይቃችሁ እሱን አለው ማለት አለባችሁ። እሱ ጋር ከዘጋችሁት ነው እሱ አይሰራም። ሪከርድ ማድረጊያውም ካሜራውም ሁሉም ዝግ ይሆንባቸዋል ማለት ነው። እሺ አሁን ቀጥታ እንሄዳለን። ምንድነው ማይክሮፎኑን ለማስተካከል የካሜራውን ፐርሚሽኖቹን በአጠቃላይ ለማስተካከል ምንም አይነት አፕሊኬሽን ለጊዜው ዳውንሎድ አናረግም። የት ጋር ነው የምንገባ? ሴቲንግ ላይ ማለት ነው። ሴቲንግ ላይ ነው ቀጥታ የምንገባ። ሴቲንግ ላይ ከገባን በኋላ እዚህ ጋር አፕስ የሚል አለ። አፕ የሚል አለ። እዚህ ጋር ይታያችኋል። እዚህ ጋር አፕ የሚል አለ። እችን ክሊክ እናረጋታለን፣ እንከፍታታለን ማለት ነው። እሱን ከከፈትነው በኋላ እንደዚህ ብሎ ይመጣልናል። ከዛ ይሄ የምጠቀመው አፕሊኬሽኑ ነው። ወደ ላይ ከፍንና ዋትሳፕ የሚል አለ ማለት ነው። ዋትሳፕ እንፈልጋለን። ይሄው እዚህ ጋር አለ ዋትሳፕ ታያችኋል። ዋትሳፕ የሚለውን ክሊክ አረጋለሁ። ዋትሳፕ የሚለውን ክሊክ ካረኩ በኋላ ልክ እንደዚህ ብሎ ይከፍትልኛል ማለት ነው። ከከፈተልኝ በኋላ እዚህ ጋር ምንድነው የመጀመሪያው ላይ ኖቲፊኬሽን ይላል። እዚህ ጋር ኖቲፊኬሽን፣ እዚህ ጋር ደግሞ ፐርሚሽን ይላል። ስለዚህ እቺ ነው የምንጫነው። ፐርሚሽን ማለት ፍቃድ፣ እኛ ፍቃድ ካልሰጠነው በስተቀር እሱ አይሰራም ማለት ነው። የግዴታ ፍቃድ መስጠት አለብን። ስለዚህ እዚህ ጋር ፐርሚሽን የሚለውን እንጫነዋለን ማለት ነው። ከተጫነው በኋላ ላይክ እንደዚህ ብሎ ይመጣልናል።
ይኸው እዚህ ጋር ዋትሳፕ ብሏል። የዋትሳፕ እዚህ ጋር እኛን ፍቃድ የሚጠይቀን ምሳሌ አሁን አንድ ሰው በካሜራ በቪዲዮ ከደወለልን ላንፈልግ እንችላለን። ያን ካሜራ እንዘጋዋለን። ሪከርድም ከፈለጋችሁ እንግዲህ ሪከርድ ማድረግ የማይፈልግ ሰው የለም ዋትሳፕ ከፍቶ። ስለዚህ እዚህ ሁሉ ያሉት እነዚህ ጋር የምታዩትን ዝርዝር በሙሉ ፍቃድ እናንተ መስጠት አለባችሁ። ፍቃድ ስለማሰጡ ነው እዛ ላይ ማይክሮፎኑን ቢያለይ ካሜራውን ቢያለይ ምናምን የምትሉ ማለት። ስለዚህ እዚህ ጋር ካሜራ የሚለው ጋር እንገባለን። ካሜራ ለሱ ምንድነው ፍቃድ እንሰጠዋለን ማለት ነው። ካሜራ ለሚለው ይኸው እዚህ ጋር አለ ካሜራ አክሰስ ፎር ዚስ አፕ ይላል። ስለዚህ እነዚህ ናቸው ፍቃድ አለው። ኦንሊ ዊል ዩዚንግስ አፕ ማለት ይሄ ፍቃድ ሰጥታችሁታል ማለት ነው። አስክ ኤቭሪ ታይምስ ከሆነ ደግሞ ምሳሌ እዚህ ጋር ነጥቡን ካሳረፋችሁት ሁልጊዜም ምሳሌ ካሜራ ያ ሰው በቪዲዮ ሲደውልላችሁ እንትን ሁሌ ከእናንተ ፍቃድ እንዲጠየቅ ማድረግ ማለት ነው። እዚህ ጋር ካረጋችሁት ድኖት አለው ከሆነ ደግሞ በፍጹም በካሜራ እንዳይሰራ ማድረግ ማለት ነው። ዶንት አለው ካላችሁት በፍጹም እንዳይሰራ። ስለዚህ እናንተ ማድረግ ያለባችሁ ከመጀመሪያው ላይ ነው ማለት ነው። ስለዚህ የካሜራውን ጨረስን ማለት ነው። ባክ እንላለን እዚህ ጋር ካሜራውን ፐርሚሽን አሟላን ማለት ነው። አለው ብየዋለሁ። ስለዚህ ኮኔክት የሚል ደግሞ እዚህ ጋር እንጫነዋለን። ይሄ ደግሞ ኮኔክት አክሰስ ፎር ዚስ አፕ አለው ድኖት አለው። ይሄ ደግሞ ዋትሳፓችሁ እንግዲህ ፍቃድ ነው የምጠይቅ አለው ነው የምትሉት። እዚህ ጋር አለው ድኖት አለው ከሆነ አይሰራም ማለት ነው። እዚህ ጋር ነው ነጥቡን ማሳረፍ ያለባችሁ። ስለዚህ ባክ እንላለን አሁንም። ከዛ በመቀጠል ፋይልስ ይላል። እዚህ ጋር ፋይልስ የሚለውንም እሱንም እንደዚሁ ፐርሚሽን የሚጠይቃችሁ አለው ማለት ነው። ድኖት አለው ከሆነ እንዳይሰራ ማድረግ ነው። ከዛ በሚቀጥል ማይክሮፎኑ ይሄ ነው ዋናው ብዙዎቻችሁ የምትጠይቁ ማይክሮፎኑን ቢያለ ሪከርድ ማድረግ ነው። ስለዚህ እዚህ ጋር ለማይክሮፎን አክሰስ ፎር ዚስ አፕስ ይላል አለው ኦንሊ ይላል። አስክ ኤቭሪ ታይም አስክ ኤቭሪ ታይም እንግዲህ ሁልጊዜ ከእናንተ ፍቃድ እንዲጠይቅ ማድረግ ማለት ነው። ሶ እኔ እዚህ ጋር ነው ድኖት አለው ከሆነ ኦልሬዲ አይሰራም ማለት ነው። ስለዚህ እዚህ ጋር ነው እዛ ባክ እንላለን ጨረስኩ ማለት ነው። ከዛ አሁን ወደ ላይ ታረጉና ፎን ይላል አክሰስ ኢን ፖስት 24 ሃወርስ ይላል። ይሄንም አለው ብያለሁ ባክ ላለው በቃ እዚህ ያሉትን ሎኬሽን አለ ኤስኤምኤስ እዚህ ጋር በቃ ጨረስኩ ማለት ነው። ስለዚህ ይሄን ማስተካከል ግዴታችሁ ነው ማለት ነው። ዋናው ነገር ይሄ ነው። ዋትሳፓችሁ እንዳይሰራ የሚያደርጉት ነገሮች አንዱ እዚህ ጋር ያልነገርኳችሁ ነገር አለ። ሶሪ እዚህ ጋር ማይክሮፎን ካሜራ የሚል አለ። ካሜራ ምሳሌ የሆነ ሰው እናንተ ጋር ይደውልላችኋል። ሲደውል ቀጥታ እንደደወለ ስታነሱት የእናንተ ቪዲዮ ነው የሚያሳይ። ቪዲዮ ፊት ለፊት ትታያለች። ስለዚህ ዘግይታችሁ በእናንተ ፍቃድም ማድረግ ትችላላችሁ ማለት ነው። አሁን ደግሞ ማሳያችሁ አንዳንዴ የቆየ አፕሊኬሽን ዳውንሎድ ያደረጋችሁት አፕሊኬሽን ከሆነ እሱን ደግሞ አፕዴት ማድረግ ግድ ይለናል ማለት ነው። ስለዚህ አሁን ዋትሳፓችን እንደገና ደግሞ አፕዴት እናደርገዋለን ማለት ነው። የት ጋር ነው አፕዴት የምናደርገው? እዚህ ፕላይ ስቶራችን ላይ በመግባት ማለት ነው። ፕላይ ስቶራችን ላይ ገብተን ምን ብለን እንጽፋለን? ዋትሳፕ ብለን እንጽፋለን ማለት ነው። ዋትሳፕ አፕዴት የሆነ ከሆነ እንትን ይላችኋል። ዋትሳፕ ኦፕን ነው የሚል ይሄው የኔ ያያችሁት አፕዴት ይላል ማለት ነው። ስለዚህ አፕዴት ነው የሚል የኔ። እናንተ ግን እንትን ከሆነ ምንም ነገር እንትን ካላለው ኦፕን ብሎ ነው የሚመጣ። ፕላይ ስቶር ላይ ስትገቡ ኦፕን ነው የሚል። እኔ ግን አፕዴት አድርጊው እያለኝ ነው። ስለዚህ አፕዴት እናደርገዋለን አብረን ማለት ነው። ስለዚህ አሁን እኔ አፕዴት የምትለዋን አረጋታለሁ። አፕዴት ማለት ማደስ ማለት ነው። ዋትሳፓችን እንደገና ማደስ ማለት ነው። ብዙ የተላላክናቸው ምናምን በዛ ምክንያት እንደገና አፕዴት አድሱት የሚል። ስለዚህ እኔ አፕዴት የምትለዋን አነካታለሁ። እንደገና ምንም ነገር የሚጠፋ ነገር የለም። ተመልሶ ዳውንሎድ ይሆናል ማለት ነው። 100 እስኪሆን እንጠብቀዋለን ማለት ነው። 100 ብሎ ኦፕን ብሎ ይመጣል። ከዛ ዋትሳፓችን አፕዴት አደረግነው ማለት ነው። አሁን ኦፕን ብሎ ይመጣል። አደስ ነው ማለት ነው ኦልሬዲ። ስለዚህ ኦፕን ብሎ መጣ ማለት ነው። ታድሶ መጣልን ማለት ነው። ይሄን እናደርጋለን። ከዛ ቀጣይ ደግሞ ምንድነው ስልካችን እንደገና ሪስታርት ማድረግ። ሪስታርት ማለት ትዘጉታላችሁ። ስዊች የሚል አለ። ትዘጉታላችሁ። ከዘጋችሁት በኋላ ፓወር ኦፍ የሚል ይመጣላችኋል።
ፓወር ኦፍ የሚል ከመጣ እዚህ ጋር አለ ፓወር ኦፍ የሚል አለ። እዚህ ጋር ፓወር ኦፍ እንደገና እንደ አዲስ ዘግታችሁ መክፈት ማለት ነው። እሱም እንደ አማራጭ መውሰድ እንችላለን። እንዲህ ፓወር እሺ። ሌላኛው ደግሞ እንደ አማራጭ እዚህ ጋር ዳታ ሴቨር የሚል አለ። ስልካችሁን ወደ ታች ታንሸራቱትና እዚህ ጋር ዳታ የሚል አለ። የስልካችሁ ዳታ እሱን አንዴ ጫን አድርጋችሁ ትይዙታላችሁ። ጫን አድርጋችሁ ከያዛችሁት በኋላ እንደዚህ ብሎ ይመጣልናል ማለት ነው። እዚህ ጋር ማለት ነው። እንደዚህ ብሎ ልክ ሲመጣልን እዚህ ጋር ዳታ ሴቨር የሚል አለ። የእናንተ ኦን ሆኖ ከሆነ በርቶ ከሆነ አጥፉት። ይሄ ዳታችሁንም እንትን ይላል ሴቭ ለማድረግ ለመቆጠብ ማለት ነው። ስለዚህ እቺ በርታ ከሆነ አጥፏት ማለት ነው። እንደ አማራጭ ይሄ አለ። ቀጣይ ደግሞ ባትሪ የሚል አለ። አሁንም እንደገና ወደዚህ እንገባና ስልካችሁን ወደ ታች ዝቅ እናደርገውና ባትሪ ሴቨር የሚል አለ። ምናልባት አንዳንድ አፕሊኬሽኖችን ሊዘጉ ስለሚችሉ ባትሪ ሴቨር የሚለው እሱ በርቶ ከሆነ አጥፉት ማለት ነው። ባትሪ ሴቨር የሚለው የት ነው የምናገኘው ካላችሁ እዚህ ጋር አለ። የራሱ ሴቲንግ ምልክት ትጋለች። የሴቲንግ ምልክቷን ጫን እናረጋታለን። ከዛ ከተጫን በኋላ ባትሪ የሚል አለ። እሱን ክሊክ እናደርጋለን ማለት ነው። ባትሪ የሚል አለ። እሱን እንጫናለን። ባትሪ ይኸው እዚህ ጋር አለ ባትሪ የሚል እሱን ክሊክ እናደርገዋለን። ከዛ ወደዚህ እናልፍና እዚህ ላይ እሺ አሁን እዚህ ጋር ነው የምንገባ ባትሪ የሚል አለ። ባትሪ የሚለውን ክሊክ እናደርገዋለን። ከዛ እቺ ከእናንተ ጋር እቺ ፓወር ሴቨር የምትለዋች በርታ ከሆነ አጥፏት ማለት ነው። ማንኛውም ምሳሌ ኢሞ፣ ቴሌግራም ምናምን ስልክ እንትን እንዳይደውል ፕሮቴክት የሚቆጣጠር ነው። ስለዚህ እቺን በርታ ከሆነ አጥፏት ማለት ነው። ቀጣዩ ይሄን ይመስላል ማለት። ስለዚህ ይሄን ሁሉ ሞክራችሁ እምቢ እንደማይላችሁ ተስፋ አደርጋለሁ። ስለዚህ ሁሉ የዋትስአፕ ስልክ አልሰራ ካላችሁ ይሄን ሁሉ ተጠቅማችሁ ዋትስአፓችሁን ድሌት አድርጋችሁ እንደገና አንኢንስታል ማውረድ ማለት ነው። ይሄም እንደ መፍትሄ እንወስደዋለን ማለት ነው። ግን ዋትስአፓችሁን ድሌት አድርጋችሁ እንደገና ስታወርዱ ዋትስአፕ ላይ ያሉት ፎቶ ወይም የተላላካቸዋቸው ሊጠፉ ስለሚችሉ ዳውንሎድ ቅድሚያ ማድረግ አለባችሁ ማለት ነው። ድሌት ብላችሁ ስለምታወርዱት ማለት ነው።